አልችልም አልኩሽ አይደል? ምንድነው የምጨቀጭቂኝ? በቃ እኔ ራሴ እደውልልሻለሁ። ለምንድነው የምትጮህባት? ይከፋታል እኮ። እባክህ እሷ እኔን አትቀየመኝም። በኋላ እደውልላታለሁ። ነግሬሃለሁ፣ ምርጥ ልጅ ነች፣ እንዳታጣት። ኧረ እሷ እኔን አታ መኖር አትችልም፣ የትም አትሄድም፣ አታስብ። ከሰማኝ አንድ ነገር ልንገርህ። በህይወቴ ትልቁ ስህተቴ የአንዳንድ ሰዎች ትዕግስት እንደሚያልቅ አለመረዳቴ ነበር። እንዴት ሰዎች ሲወዱህና የእነሱ እንድትሆን ሲፈልጉ ብዙ ስህተቶችን ችለው ያሳልፈዋል። ከዛሬ ነገ ተቀይረው እንደምፈልገው አይነት ሰው ይሆንልኛል በሚል ሐሳብ ትዕግስታቸው እስከሚያስገርምህና መቼም በአንተ ተስፋ የማይቆርጡ እስኪመስል ድረስ ይታገሷል። ታዲያ እኔን የሸወደኝ ይህ የማያልቅ የሚመስለው ትዕግስታቸው ነበር። እሱን በመተማመን እነሱን ማስከፋቴና ማስቀየሜን ቀጠልኩ። ለካ የእነሱን መቻል ገደብ ነበረው። ድንገት ባላሰብኩት ሰዓት የማይደርቅ የመሰለኝ ትዕግስታቸው ደረቀ።